ናይንቲስ ከሆናችሁ ይህንን ቪዲዮ ብታሳልፉትም ችግር የለውም፣ ምክንያቱም ታሪኩን ሙሉ በሙሉ ታውቁታላችሁ። የአሁኑ ትውልድ ግን ምናልባት ላይሰማም ላያዳምጥም ይችላል ብዬ ይህንን ዘገባ ሰራሁለት። የሳዳም ሁሴን የመጨረሻ ቀናት ከቤተ መንግስት እስከ ምድረ በዳ እንዴት እንደነበር ላስቃኛችሁ። ታህሳስ 13 ቀን 2003 እንደ አውሮፓውያን አቆጣጠር የክረምቱ ቅዝቃዜ በመላው ኢራቅ ንጉስ በሆነበት በዚያች ዕለት በታሪክ የማይረሳ አንዲት ታላቅ ክስተት ተፈጸመ። ለታሪክ ተመራማሪዎች፣ ለፖለቲከኞች፣ ለዓለም ህዝብ ታላቅ መደናገጥና መገረምን የፈጠረች ኦፕሬሽን ሬድ ዶን የተሰኘውን የምስጢር ዘመቻ አሜሪካን አካሄደች። ባግዳድ በአሜሪካ ጦር እጅ ከወደቀች በኋላ የሀገሪቷ ፕሬዝዳንት የነበሩት ሳዳም ሁሴን ድንገት እንደ ጉም በነው ጠፉ። ወራቶችም አለፉ። አሜሪካውያን መረጃውን ለማግኘት ከፍተኛ ጥረት፣ ከፍተኛ ብር መድበዋል። የሳዳም ሁሴን ፍንጭ ግን ሊያገኙ አልቻሉም። ነገር ግን ወታደራዊ የስለላ መዋቅሩ የአምባገነኑን የቅርብ ታማኞችና ጠባቂዎች መረብ በመበጣጠስ እውነታውን ቀስ በቀስ ማውጣት ጀመሩ። ከተያዙበት የቅርብ ሰዎቻቸው የተገኘው ጥቆማ ወደ አንዲት ትንሽና ገጠራማ ስፍራ እንዲያመሩ አደረጋቸው። የአሜሪካ ልዩ ኃይል ታስክ ፎርስ 121 የተሰኘው ከ600 በላይ ወታደሮቹን በማሰባሰብ ወደ ሳዳም ሁሴን የትውልድ መንደር ቲክሪት አቅራቢያ ወደምትገኘው ኢዳወር ወደተሰኘችው አነስተኛ የእርሻ ቦታ አመራ። ዘመቻው የተካሄደው በጨለማ ተገን በማድረግ ነበር። ወታደሮቹ ዊልቨረን 1 እና ዊልቨረን 2 የተባሉ ሁለት ቦታዎችን ከበቡ። መጀመሪያ ላይ ፍተሻው ምንም ውጤት አላስገኘም። ነገር ግን ልምድ ያላቸው መሪዎችና መሬቱን በጥንቃቄ ሲፈትሹ የነበሩ እንግዳ ነገርን ማየት ጀመሩ። በትንሽ ጭቃ ቤት አጠገብ በምንጣፍና በቆሻሻ የተሸፈነ አንድ ምስጢራዊ ቦታ አገኙ። በሩን ሲከፍቱት ወደ ውስጥ የሚወስድ ጠባብና ጥልቅ ጉድጓድ ታየ። ይህም የሸረሪት ጉድጓድ ስፓይደር ሆል ተብሎ የተሰየመው ቦታ ለአንድ ሰው መደበቂያ ብቻ የሚሆን የአየር ማደሻን ቀዳዳ ያለው ጠባብ ስፍራ ነበረ። አንድ የአሜሪካን ወታደር ወደ ጉድጓዱ አድፍጦ ሲመለከት ሁለት አይኖቹ በጨለማ ውስጥ ሲያንጸባርቁ አንድ ሰውን አየ። መሳሪያውን ወደ ጉድጓዱ ሲያነጣጠር ከአመድና ከቆሻሻ ጋር የተደባለቀ ረጅም ጸጉርና ጺም ያለው አንድ ሰው እጆቹን ወደ ላይ አንስቶ እኔ ሳዳም ሁሴን ነኝ፣ የኢራቁ ፕሬዝዳንት ነኝ፣ ለመደራደርም ዝግጁ ነኝ አለ። የአሜሪካ ወታደርም አጭር መልስ መለሰለት። ፕሬዝዳንት ቡሽ ሰላምታ አቅርበውልሃል ሲል መለሰለት። በዓለም ላይ እጅግ አስገራሚና አስፈሪ ቤተ መንግስት የነበሩት በወርቅና በእብነ በረድ የተሽቆጠቆጡ አዳራሾች ውስጥ ትዕዛዝ ሲያስተላልፉ የኖሩት ሳዳም ሁሴን መጨረሻቸው እንዲህ ነበር።